የሚደርስባቸው መከራ እውነተኛ ደቀ መዛሙርት ናቹራሊ በዓለም ላይ የሚደርሰው አይነትም አይደለም። የተለየ ነው። ይሄ የተለየ ነፋስ ነው። የተለየ ነውጥ ነው። ከእርሱ ጋር በመመረጣቸው ዘር በመሆናቸው የመንግስቱ አካል በመሆናቸው የመጣ ነውጥ ነው። እውነተኛ እምነት ይፈተናል። ሲፈተን ለምን አይፍራ ነው። ሲፈተን አይፍራ፣ ሲፈተን አይደናገጥ፣ ሲፈተን አይርበትበት፣ ሲፈተን አይፈራርስ፣ ሲፈተን መጥፋታችን ነው አይበል፣ ሲፈተን ፍርሃቱን ይገስጽ። እምነት ሲፈተን ህይወት በሚያስፈራ ነገር ሲሞላ የእግዚአብሔር መንግስት ዘር በነውጥ ውስጥ ስታልፍ በምስጋና በድል በመዝሙር ያለ ፍርሃት እንድንኖር ነው የእግዚአብሔር ቃል የሚያስተምረን። ወህኒ ተጥለው እንደዘመሩቱ መከራን ሳይፈሩ ወንጌልን እንደመሰከሩት መከራን ሳይፈሩ ወደኋላ እንዳላፈገፈጉት አታፈግፍጉ፣ አትፍሩ። ለምን? እውነተኛው እምነት ይፈተናል። ግን ዝም ብሎ ፈተና አይደለም። እውነተኛው እምነት ነውጥ ውስጥ ሊገባ ይችላል። ግን ዝም ብሎ ነውጥ አይደለም። አዎ ቁጥር 23 ጀምሮ ከስካሁኑ ጋር የሚያያዘው እውነተኛ አማኞች እውነተኛ ደቀ መዛሙርት የተመሩበትን የተወሰዱበትን ነውጥ ነው የሚያሳየን። በተግባር ነው ትምህርቱ፣ በተግባር ነው። እስካሁን ኢየሱስ ሲያስተምረው የነበረውን በተግባርና ምናልባትም ትንቢታዊ በሆነ ፕሮፌቲክ በሆነ መንገድ ነው። ዋጋ ያስከፍላል፣ ይፈተናል፣ ነውጥ አለው ካለ በኋላ እንዲያውም ዋጋ ያስከፍላልን ያስተማረው እግረ መንገድ ነው። አደናቅፈውት ነው አንድ ሁለት ሰዎች እንጂ ታስታውሱ ከሆነ ቁጥር 14ን ተመልከቱ። ቁጥር 14 የጴጥሮስ አማት መፈወስ ነው። ቁጥር 18 ተመልከቱ። ብዙ ሰዎች ሲከቡት አይቶ ከድንቆችና ተአምራት በኋላ ወደ ማዶ እንዲሻገሩ አዘዘ ይላል። ይሄ ነው ፕላን የተደረገው፣ እሱ ነው። ታምራትን አረገ፣ ብዙ ህዝብ ከበቡት፣ ጠራቸው ወዴት እንዲሄዱ? ወደ ማዶ እንዲሻገሩ። ማርቆስ ሊትራሊ ነው የጻፈው። ምን አለ ይላል? ወደ ማዶ እንሻገር አላቸው ይላል። በገሊላ ባህር በቀፍርናሆም በኩል ነበሩ። ትልቅ ባህር ነው። ስፋቱ ያን ያህል በጣም ከፍተኛ ሰፊ ባይሆንም ግን በጣም ጥልቅ ባህር ነው። አሳ ሲያጠምዱ የተጠሩበት ባህር ነው። የሚያውቁት ባህር ነው። ደግሞ ወደ ማዶ እንሻገር አለ ብሎ አዘዘ። ወደ ማዶ ይዟቸው ሲሄድ የተፈጠረ ታሪክ ነው። የዚህ ታሪክ ግን ልጅ ወገኖቼ፣ በዚህ በገሊላ ባህር ውስጥ የተሳፈረችው ግን እውነተኛዋ ርስቱ ናት። እውነተኛዋ ዘር ናት። እውነተኛዋ ደቀ መዛሙርት ያሉባት መንግስት ናት። እንዴት አወቅን? ያው እስካሁን ሲከተሉት ነበር። ግን ቁጥር 23 ላይ ወደ ታንኳ ሲገባ፣ በነገራችን ላይ ፊት አውራሪው እሱ ነው መጀመሪያ የገባው። ወደ ታንኳ ሲገባ፣ ታንኳ ውስጥ ገባ በገሊላ ባህር። ደቀ መዛሙርቱ ተከተሉት። እንደ በቀደሙ አይነት አይደለም አጻጻፉ። በአማርኛ አስቸግሮን ሊሆን ይችላል፣ ግን ላብራራላችሁ በአማርኛ። የሱ ደቀ መዛሙርት ነው ይሄ። ከዚህ በፊት የነበረው ደቀ መዛሙርት ከደቀ መዝሙር አንዱ ከደቀ መዛሙርት አንዱ የሚለው ጀነራል ነው። ይሄ በጣም ስፔሲፊክ ነው። እነዚህ አራት ላይ የተጠሩት ናቸው። እነ ጴጥሮስ፣ እነ እንድሪያስ፣ እነ ዮሐንስ፣ እነ ያዕቆብ። እውነተኛዋ ዘር ናት። እውነተኛዋ አማኝ፣ እውነተኛዋ ርስት ናት ታንኳ ውስጥ የገባቸውና ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። ሂዝ ዲሳይፕልስ ናቸው። እውነተኛ ደቀ መዝሙርነት ይጣራል። እውነተኛ ደቀ መዝሙርነት ይናወጣል። ይዟት ገባ ያችን ትንሽዬ ዘር ከነመሲሁ። ማርቆስ እንደሚነግረን አሁንም ይሄ በጣም ሲሪየስሊ ማየት ያለብን ክፍል ነው። ጠላት ቢሳካለት በጣም ስትራቴጂክ ነው። መሪዋም ወታደሮቿም አንድ ላይ የተሰበሰቡባት ምሽግ ናት ያቺ ታንኳ። አንዳንድ የመጽሐፍ ቅዱስ ተማሪዎች እንደሚያስተውሉት እኔም ጨምሮ ይሄ ነገር የመጣባት ነፋስ ዝም ብሎ አይመስልም። ኖርማል ነፋስ አይመስልም። ለምን? እንዴት አወቅ? ኖርማል ነፋስ ያወቀ አሳ አጥማጅ አይደል ተሰብስቦ የገባው? የሚያውቁት ባህር፣ የሚያውቁት ነፋስ። አሜን። ጴጥሮስና ሌሎቹ አሳ አጥማጆች በየቀኑ እንደዚህ ቢደነግጡ ኖሮ ስራ መስራት አይችሉም ነበር። ደንግጠው አያውቁም። ስራ ሲሰሩ ነው የኖሩት በማዕበል እየተናወጡ። ይሄ እኮ ወየው ጠፋው ያስባለው ባህር ላይ ገብቶ የማያውቅ ሰውን አይደለም። ባህረተኞቹ ራሳቸው ወር ሾክድ። ጠፋን ያሉት ልምድ ያላቸው አሳ አጥማጆች ገሊላ ባህርን የሚያውቁ ብቻ ሳይሆን እዚያው ሰፈር ያደጉ የሰፈር ልጆች ናቸው።
አሜን። ያደጉት በዚያ ነፋስ ነው። የዛሬው ነፋስ ማቴዎስ ራሱ መግለጫ ቃል ስላጣ የተጠቀመበትን ቃል ተመልከቱ። ወደ ታንኳ ሲገባ ደቀ መዛሙርቱ ተከተሉት። ቁጥር 23 እነሆም ማዕበሉ ታንኳይቱን እስኪሸፍን ማዕበሉ ታንኳይቱን እስኪደፍናት እስከማትታይ እስከምትሸፈን ከበር እስከሚያረጋት ድረስ በባህር ታላቅ መናወጥ ሆነ ነው የሚለው። ነፋስ አይደለም ይሄ ነገር፣ ታላቅ መናወጥ። መናወጥ የሚለውን ቃል ያመጣው ማቴዎስ የባህር ቃል አይደለም ወገኖች፣ የባህር ነፋስ ቃል አይደለም። የዛን ጊዜው ነፋስ ለየት ያለ ነው። ይሄንን ቃል ያመጣው የመሬት መናወጥ ብለን የምንጠራበትን ነውጥ ነው ለባህሩ ያመጣው። እንዳለ ነው ባህሩ የተገለበጠው። ኖርማል ነፋስ አይደለም። ኖርማል ነፋስ አይደለም። የተለመደ ነፋስ አይደለም። ኃይለኛ መናወጥ ነው። አንደኛ የቀዘፉበት የሄዱበት ሰዓት አመሻሽ አካባቢ ነው፣ ሲመሽ አካባቢ ነው። ትክክለኛ መቅዘፊያ ሰዓት ነው። ቀን ቢሆን ማዕበል ይኖራል፣ ቀን ቢሆን ነፋስ ይኖራል ከሰዓት በኋላ። ይሄ በቃ ትክክለኛ መርከቦች፣ ታንኳዎች፣ ጀልባዎች ባህር ላይ የሚሰማሩበት የሚሻገሩበት ሰዓት ነው። ነፋስ ካልም ዳውን የሚያደርግበት ነው። በባህሩ ላይ ሌሎች ታንኳዎች ከእርሱ ጋር ነበሩ ይላል። ምን እያለን ነው? ሌሎች ታንኳዎች አብረው ነበሩ። ምን ማለት ነው? ኢየሱስና ደቀ መዛሙርቱ ያቺ ዘር የተቋጠረች ዘር ያለችባት መርከብ አለች፣ ጀልባ አለች። ሌሎች ጀልባዎችም በዙሪያ ነበሩ። የተለመደ መቅዘፊያ ሰዓት ነበረ። ስለ መናወጣቸው ምንም አይነግረንም። መናወጡ መጣና ታላቅ ነፋስ መጥቶ መታቸው አይልም። ታላቅ ነፋስ መጥቶ መታት ነው። የተነጣጠረ ነው ወገኖች፣ በጣም የተነጣጠረ ነው። የተለየ ነፋስ ነው። ይሄ ነፋስ ምናልባት በቤተልሔም ትንንሽ ልጆችን ያስጨረሰው ያነፋስ፣ ካገኘሁት ጨርሰዋለሁ ብሎ የተነሳ ያነፋስ፣ ምናልባትም ዲሞኒክ የሆነ ማነጣጠር ያለባት ቢቻል ያችን ዘር ለማጥፋት የተነጣጠረ ነፋስ መናወጥ ነው ብለው ኦብዘርቭ ያደርጋሉ። አይ ቲንክ ልክ ነው። ከአቅማቸው በላይ ነው። ይሄ ገጥሟቸው ማያውቅ ነው ወገኖች። ከኢየሱስ ጋር ስለሆኑ የመጣ ነው። የሚደርስባቸው መከራ እውነተኛ ደቀ መዛሙርት ናቹራሊ በዓለም ላይ የሚደርሰው አይነትም አይደለም። የተለየ ነው። ይሄ የተለየ ነፋስ ነው። የተለየ ነውጥ ነው። ከእርሱ ጋር በመሆናቸው በመመረጣቸው ዘር በመሆናቸው የመንግስቱ አካል በመሆናቸው የመጣ ነውጥ ነው። ማቴዎስ ምዕራፍ 8 ቁጥር 25 ጌታ ሆይ አድነን፣ ዋይ ጠፋን የሚያስብል ነው። ማርቆስ ጌታ ሆይ ስንጠፋ አይገድህም ነው። አይገድህም ስንጠፋ የሚያስብል ነው። ጌታችን ተነሳ፣ ማዕበሉን ገሰጸው ብሎ አይጀምርም ማቴዎስ። ፍርሃታቸውን ገሰጸ ነው። ከማዕበሉ መገሰጽ በፊት ፍርሃታቸው ነው መገሰጽ ያለበት። እግዚአብሔር ተናግሯላ። የመረጣት ዘርናታ ተኝቶ ነበር እርሱ፣ በኋላ እንመጣበታለን። ተኝቶ ነበር እዚያችው መርከብ ውስጥ እና ሲነሳ በፍርሃት ቀሰቀሱት። በፍርሃት ውስጥ ተውጠዋል። ስንጠፋ አይገድህም ይህ ሁሉ ተናግረህ ተነሳና እናንተ እምነት የጎደላችሁ ስለምን ትፈራላችሁ ብሎ አስቀድሞ ፍርሃታቸውን ገሰጸው። ደን ማዕበሉን ገሰጸው፣ ጸጥ አረገው ነው ታሪኩ። እውነተኛው እምነት፣ እውነተኛዋ ዘር፣ እውነተኛዋ ርስት፣ እውነተኛ ደቀ መዝሙርነት በመከራ ውስጥ ያልፍ ይሆናል። በነውጥ ውስጥ ያልፋል። በነውጥ ውስጥ ያልፋል። ይህም አላስቱክ ነግረህናል ምናምን ካል ቆይ ትንሽ በነውጥ ውስጥ ያልፋል። አሁንም በቤተሰብ ይሁን፣ በስራ ይሁን፣ በስደት መልክ ይሁን፣ ፊዚካል ይሁን፣ ኢሞሽናል ይሁን ሊናወጥ ይችላል። ነውጥ ውስጥ ያልፋል ማለት ኢየሱስ ጠርቷቸው የሚናወጥ ባህር ውስጥ ራሳቸውን እንዳገኙት ወደ ኢየሱስ ና ላይፍ ዊል ቢ ዘ ቤስት አይሰራም። ወደ ኢየሱስ ና ቱ ዘ ጀልባ ሂር ነውጥ አለ። አብሶሉትሊ ሊናወጥ ይችላል። የስ የሚያናውጥ ህይወት ውስጥ ሊያልፍ ይችላል። እውነተኛ ደቀ መዝሙርነት ምን ነው ትምህርቱ ታዲያ? ትምህርቱ እውነተኛ ደቀ መዛሙርት ሊናወጡ ይችላሉ፣ ግን አይፍሩ ነው። እውነተኛ ደቀ መዛሙርት
አይፍሩ፣ አትፍሩ። ስለምን ትፈራላችሁ? አትፍሩ። ለምን ነው? ለምን ባጭር ቃል እውነተኛ እምነት ይፈተናል። ሲፈተን ለምን አይፍራ ነው። ሲፈተን አይፍራ፣ ሲፈተን አይደናገጥ፣ ሲፈተን አይርበትበት። ሌላ ቃል አምጡ። ሲፈተን አይፈራርስ፣ ሲፈተን መጥፋታችን ነው አይበል። ሲፈተን ፍርሃቱን ይገስጽ። እምነት ሲፈተን ህይወት በሚያስፈራ ነገር ሲሞላ፣ የእግዚአብሔር መንግስት ዘር በነውጥ ውስጥ ስታልፍ በምስጋና በድል በመዝሙር ያለ ፍርሃት እንድንኖር ነው የእግዚአብሔር ቃል የሚያስተምረን። ወህኒ ተጥለው እንደዘመሩቱ፣ መከራን ሳይፈሩ ወንጌልን እንደመሰከሩቱ፣ መከራን ሳይፈሩ ወደ ኋላ እንዳላፈገፈጉት አታፈግፍጉ፣ አትፍሩ። ለምን አንፍራ? አንድ እምነት ሲፈተን አንፈራም። ቢካዝ በነውጥ ውስጥ የማዕበሉ ጌታ የማዕበሉ አዛዥ አብሯት ስለሆነ ችናት ትንሽ በሚናወጥ ዓለም ውስጥ ለምን አንናወጥ? በሚናወጥ ዓለም ውስጥ ለምን አንደናገጥ? ለምን መሰለኝ ወንድም፣ ዓለምን ተቆጣጣሪው ራሱ ተቆጣጣሪው አብሯት ስለሆነ ለምን አይፍሩ? የማዕበሉ አዛዥ አብሮነት ነው የመጀመሪያው ምክንያት። አብሮነቱ ነው ምክንያቱ። ተመልከቱ ወገኖቼ፣ ወደ ማዶ ተሻገሩ ብሎ አሻግሮ አልተመለሰም። ሸኚ አይደለም። ሸኚ አያደርስም ይባላል። ልክ ነው። ኢየሱስ ሸኚ አይደለም። በሉ ሂዱ፣ በሉ መስክሩ፣ በሉ ተዘሩ፣ በሉ ብቀሉ፣ በሉ መከራ ውስጥ ግቡ፣ ባይ ባይ አይደለም። ወደ ማዶ እንዲሻገሩ አዘዘና አይ ቲንክ ቁጥር 23 በጣም ፓወርፉል ነው። አዘዘ፣ ግቡና ተሻገሩ ነው። አዘዘና ዘን ወደ ታንኳይቱ አስቀድሞ የገባው አብሯቸው ያለው የማዕበሉ ጌታ ስለሆነ ለዚህ ነው ወገኖች። ለምንድን ነው የማይፈሩት? ለምንድን ነው ስለምን ትፈራላችሁ ብሎ የወቀሳችሁ? ለምንድን ነው የማይፈሩት? ለመሰላችሁ መጀመሪያ ተስፋን የሰጠው ያ ሁሉ ተስፋ ትዘሪያለሽ ትበቃያለሽ፣ ትዘሪያለሽ ትበቃያለሽ ብሎ ያለው እንዴት ያጠፋችኋል? ተስፋን የሰጠው ይህ ብቻ ሳይሆን በማቴዎስ ኮንቴክስት ወደ ማዶ እንሻገር ነው ያለው። ባህር ውስጥ እንጥፋ አይደለም፣ ማዶ እንሻገር ያለው። ቁጥር 23 ቀድሞ የገባው ብቻ ሳይሆን ማርቆስ 4 እንዳነበብነው ቅድም እንደነገርኳችሁ ተስፋን ሲሰጣቸው የዋለው አብሯቸው መሳፈሩ ብቻ ሳይሆን፣ ይህን ኦብዘርቭ አድርጎ ወገኖቼ፣ የተነሳው ማዕበል በጣም ኃይለኛ ነውጥ ነው። ጀልባይቷን የከደነ ነውጥ ነው። አካባቢው ተናውጧል። ይህ ወገኖቼ አካባቢው ተናውጧል። ጀልባዋ ተናውጣለች። ነፋሱ አለ። ሁሉ ይንቀሳቀሳል። ይህ ብቻ ሳይሆን ተሳፋሪዎቹ ተርበትብተዋል፣ ተናውጠዋል። የሚይዙት ጠፍቶባቸዋል። ሞስት ፕሮባብሊ ግራ ገብቷቸዋል። በዚህ ሁሉ ነገር እየተናወጠ ያልተናወጠ እንዳለ the calmest person, the only calm person በማቴዎስ 8 ኢየሱስ ብቻ ነው። እሱ እንደሚነግረን ማቴዎስ እርሱ በዚህ በባህር ታላቅ መናወጥ ውስጥ ቁጥር 24 በዚህ በባህር ታላቅ መናወጥ ውስጥ እርሱ ግን እንዴት ነው ነገሩ ወገኖቼ? ማዕበሉ ታንኳይቷን ደፍኗት እስከ አፍንጫ መከራ መጥቶ እርሱ ግን ይላል። አፍራሽ እኮ ነው። ነገር ግን እርሱ ግን አካባቢ ተናውጧል። እርሱ ግን ተኝቶ ነበር። አብሯቸው ያለው ያልተናወጠ ተስፋ የሰጠው ጌታ አብሯቸው መሆኑ ብቻ ሳይሆን ሳይናወጥ አብሯቸው ያለ ጌታ ነው። ተኝቶ ነበር ይላል። ያልተናወጠው እሱ ብቻ ነው። ያልተርበተበተው እሱ ብቻ ነው። ይህ ብቻ ሳይሆን ያልተርበተበተው ፍርሃታቸውን ገሰጸው። ስለምን ትፈራላችሁ አለ። ተነሳና እንመጣበታለን በኋላ። ተነሳና ለካ ተኝቷል እንጂ አልተኛም።
ተኝቷል እንጂ ተቆጣጣሪው እሱ ነው። ለካ ተኝቷል እንጂ ቢተኛም እንኳን ከቁጥጥር ውጭ የሚሆን የለም። ከነርሱ ቁጥጥር ውጭ ሆኗል፣ ነውጥ ሆኗል። ተነሳና ፍርሃታቸውን ገሰጸና ማዕበሉን ማርቆስ እንደሚነግረን አናግሮት ዝም በል ጸጥ በል ሲለው ቡም ጸጥ አረገው። ምንድነው መልእክቱ? ይናወጥ ይችላል ደቀ መዝሙርነት፣ ግን ጌታው አዛዡ እንደፈለገ የሚገስጸው ጸጥ የሚያደርገው የማዕበሉ ጌታ ከእርሷ ጋር ስለሆነ በመካከሏ የተኛው ማይተኛው ማንቀላፋው የማዕበሉ ጌታ አዛዥ፣ ተቆጣጣሪ፣ የዓለም ገዢ፣ ነፋሱን ገሳጭ አሽከርካሪው እሱ ስለሆነ በማዕበሉ ሲያልፉ መናወጥ የሌለባቸው is because አብሯቸው ያለው አዛዡ ስለሆነ ባለስልጣኑ ስለሆነ። ክርስቲያን በሚያልፍበት መከራና ሰቆቃ መናወጥ የሌለበት ለምንድን ነው? ማይናወጠው አብሮት ስላለ። አንዳንድ ጊዜ እሱም የሚናወጥ የሚንቀሳቀስ ይመስላል ነው ግን ይመስላል። ዝም ያለ ይመስላል። ሲተኛ ማያይ ይመስላል። የሌለ ይመስላል። ዝም ያለ ይመስላል። አብሮ የተናወጠ ይመስላል። እኔ ሁል ጊዜ ትዝ የሚለኝ እንደኔ ትልልቅ ሆናችሁ መኪና ላይ ተሳፈራችሁ መታስታውሱ ሪሜምበር the first day የመጀመሪያው ቀን ትዝ ይላችኋል? እኔ ትዝ ይለኛል። የእቃ መጫኛ ትራክ ላይ ነው ከኋላ የተቀመጥ ነው። ወደ 40 ኪሎ ሜትር አካባቢ ያለች ሌላ ከተማ ነው የምንሄደው። የሃይስኩል ተማሪዎች ነበርን። ሃይስኩል ድረስ አይገርምም? ማረሳው ነገር አይ ቲንክ ትንሽ ተደጋግሟል። በኋላ ስለምደው ነው እንጂ ያቆመው። እንደዚህ ቆመ የምትይዘው ሁሉ ይጠፋብሃል። ቢካዝ መኪናው ሲሄድ መኪናው ብቻ ሳይሆን የሚሄደው ሁሉ ነገር ይሄዳል። አሚን ሊትራሊ ሁሉ ነገር ይሄዳል። ቀርቶባቸዋል የከተማ ልጆች። ሁሉ ነገር ይሄዳል በተቃራኒ አቅጣጫ። ዛፉ፣ ቤቱ፣ እንስሳቱ ሽው ኤቭሪቲንግ። መሬቱ እንደዚህ ማየት አትችልም። መሬቱ ይሄዳል። መሬቱ የጸናች መሬት አትጸናም። የዛን ቀን ትሄዳለች መሬቷ። ዛፉ ይሄዳል፣ እንስሳው ይሄዳል፣ ሰው ይሄዳል። እዚህ አካባቢ አጠገብ ያለው ይሄዳል። መያዣ መጨበጫ ታጣለ። ሁሉ ነገር እየሄደ ይመስላል። ጸንቶ የቆመው ራሱ እየሄደ ይመስላል። ግን እየሄድኩ ያለሁት እኔ ነኝ እንጂ መስሎኝ ነው እንጂ ዛፉ አልሄደም፣ መሬት አልሄደችም። አንዳንድ ጊዜ ነገር ሲናወጥ፣ ዓለም ከቁጥጥር ውጭ ሲወጣ ጸንቶ የሚኖረው ራሱ እየሄደ ይመስላል። አይሄድም። እርሱ የጸና ነው። ተኝቶ ያለው በመርከቧ ላይ ያለው አይሄድም፣ አይለወጥም፣ አይናወጥም። መስሎን ነው፣ አይናወጥም። ምን ሆኖ ነበር? the same Christ አብሯቸው የገባው አለ፣ ሳይርበተበት አለ፣ ተኝቶ አለ፣ አጠገባቸው አለ፣ ሸኝቶ ያልተመለሰው አለ፣ በመካከላቸው አለ። ነውጥ ገጥሟቸዋል። ምን ያርጉ? አይፍሩ። ለምን? አላህ ማን? ተኝቶ ያለው ግን ተቆጣጣሪው፣ ተኝቶ ያለው ግን ነፋሳትን የሚያዘው። በአብዛኛው እግዚአብሔር አትፍሩ ሲል የሚሰጠው ዋስጥና አለው ነው። ብሉይ ኪዳንን አንብቡ። እረ ነገር ትርምስምሱ ወጣ፣ አትፍሩ ዋስትና አለው። ዳዊት መዝሙር ውስጥ ከመወዳቸው መዝሙራት መካከል አንዱ መዝሙር 46 ነው። አስደናቂ መዝሙር ጽፏል ማርቲን ሉተር። ማይቲ ፎርትረስ ኢዝ አወር ጋድ የሚል የታወቀ ማያረጅ መዝሙር 46 ላንብብላችሁ፣ ጠቅላላውን ማለት ነው። መዝሙር 46 የቆሬ ልጆች መዝሙር ነው። እንደዚህ ይላል። አምላካችን ብሎ ነው የሚጀምረው። አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራም ረዳታችን ነው። ዋው! ስለዚህ ምድር ብትነዋወጥ፣ the entire earth ማለት ነው። ምድር ብትነዋወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ። ምን ማለት ነው? ምድር ብትነዋወጥና ተራሮቿ እየተነቀሉ እያየናቸው ባህር ውስጥ ቢገቡ እሺ አንፈራም። እንዲህ ጠቅላላ ምድር ጠቅላላ እየተናወጠች and ላይዋ ላይ ያሉ ተራሮች፣ በነገራችን ላይ ተራሮች የማይናወጡ ናቸው። እንዲያውም የማይናወጡ ሰዎችን መጽሐፍ ቅዱስ በተራራ ነው የሚመስለው። የማይናወጡ የሚመስሉ እንደ ጽዮን ተራራ ናቸው እያለ ማለት ነው። በእግዚአብሔር የታመኑ እንደ ተራራ ናቸው ይላል። የማይናወጥ የሚመስለውን ያናውጠዋል። መሬትን ያናውጣታል፣ ተራራውን ያናውጠዋል። ወደ ባህር ልብ ይወሰዱ፣ ውሆቻቸው ጮሁ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የማይናወጥ የለም እዚህ እንትን ላይ።
የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ ይልና ቁጥር 5 እግዚአብሔር በመካከሏ ነው። እሷ ግን እግዚአብሔር በመካከሏ ነው፣ አትናወጥም። የእግዚአብሔር ከተማ እግዚአብሔርን ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታት ተመለሱ። እኔ ማለት በቃ መዝሙር 46 እንዳይሆን የዛሬው ስብከት እንጂ እሺ፣ የማይንቀጠቀጥ ነገር አለ እዚህ ውስጥ ከእግዚአብሔር በስተቀር? ማለት እስክስታ ነገር የማይወርዳል? ልብ ብላችሁታል? ምድር፣ ተራሮች፣ ውሆች፣ አሕዛብ፣ ህዝቦች ጠቅላላ የማይደንስ የለም። መንግስታት፣ ይሄ እንኳን ብዙ ስብከት አያስፈልገውም። ጠቅላላ ይተረማመሳል። ጠቅላላ ተተራምሷል። መሬት፣ ተራራ፣ ህዝብ፣ መንግስት ጠቅላላ ተተረማምሷል። ተተረማምሶ አንፈራም። ለምን? እግዚአብሔር በመካከሏ ስለሆነ ይላል። በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታት ተመለሱ። እርሱ ቃሉን ሰጠን፣ ምድርም ተንቀጠቀጠች። ማይ ጉድነስ። እኛ ግን አንፈራም። ለምን? ቁጥር 7 ተደጋጋሚው አዝማችሁ ይሄ ነው። በነገራችን ላይ የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ስራ በምድር ያደረገውን ተአምራት እንድታዩኑ እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርን ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ላይ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። አትፍሩ። ለምን? የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። ሁለተኛው ምክንያት ስለምን ትፈራላችሁ? ለምን አንፍራ? እኔ አለዋ ነው የመጀመሪያው መልስ። ገብቷችኋል? ግልጽ ነው ይሄ። እኔ አለሁ። አዛዡ አለ፣ የተፈጥሮ አዛዥ አለ፣ የማዕበሉ ጌታ አለ። ሁለተኛው ምክንያት ግን ኢኮሊ በጣም አስገራሚ ነው። እውነተኛ ደቀ መዝሙርነት ይናወጣል። በነውጥ ዓለም ውስጥ ይኖራል፣ በመከራ ዓለም ውስጥ ይኖራል። ስንናወጥ አንፍራ። ለምን? ለእውነተኛ አማኝ ውጭ ላሉት አላውቅም እንጂ ለእውነተኛ አማኝ ነውጥ እና መከራ ማለት ነው ተጨማሪ መገለጥን ለማምጣት እንጂ ለጥፋት አይሆንም። እውነተኛዋ ደቀ መዛሙርት ተቋጥራ ገብታለች ነውጥ ውስጥ። የጠፋች መስሏታል፣ አትጠፋም። ታዲያ መከራው፣ ታዲያ ነውጡ ለምንድን ነው? ነውጡ ተጨማሪ መገለጥና ብስለትን ያመጣላታል እንጂ አያጠፋትም። እንዴት አወቅን? ኑ ጌታ ሆይ ጠፋን አይገድህም ሲሉ ገሰጸው ፍርሃታቸውን። በነገራችን ላይ የእምነት ተቃራኒው ፍርሃት ነው። ፍርሃታቸውን ገሰጸው። ስለምን ትፈራላችሁ እናንተ እምነት የጎደላችሁ ካለ በኋላ ተነስቶ ነፋሱንና ባህሩን ገሰጸ ይላል። ገሰጸ ነው የሚለው። ግሳጼው ምን እንደሚል ማርቆስ ጽፎልናል። ግሳጼው ምን እንደሆነ ማቴዎስ በጥቅል ነው። ገሰጸ። ማርቆስ እንዴት እንደገሰጸው ሲነገር ነቃና ነቅቶ አይቶ እሺ ዝም በል፣ ጸጥ በል። ኦቶሪቴቲቭ ነው። እንዴት ነፋስን ታወራዋለህ? ዝም በል፣ ጸጥ በል። የሰለጠኑ ውሾች አይታችኋል? ሲት የተገራ ነው። ለማንም አይልም። እኔ ሄጄ ሲት ብለው ለእኔ አይሆንም። ለማንም ግን አለ፣ ያሰለጠነው አለ። እንዴት ዝም ጸጥ በል፣ ጸጥ ብላ ብልት የሚሰማው አለ፣ ድምፁን የሚሰማው አለ። ለሁሉ አይሆንም። ላሰለጠነው ነው። ያሰለጠነው መሆን አለበት። ይሄ ነፋስ የፈጠረው መሆን አለበት፣ የሰራው መሆን አለበት። ነፋስ ያ ዝም በል፣ ዝም፣ ጸጥ በል፣ ጸጥ። ገሰጸው። then what happened? ተመልከቱ ወገኖቼ፣ ሰርክል አድርጌው ነበር እኔ የማጠናበት መጽሐፍ ቅዱስ ላይ ማቴዎስ 8:23 እስከ 27 ሁለት ቃላት ሰርክል አረኩ እኔ በቦክስ ውስጥ። ሲጀምር ታላቅ መናወጥ ሆነ ብሎ ነው የሚጀምረው። አይታችሁት እንደሆነ ቁጥር 24 ተመልከቱ። ታላቅ መናወጥ ሆነ። አገኛችሁት? ቁጥር 24 ታላቅ መናወጥ ሆነ። ሲያልቅ ከማለቁ በፊት ቁጥር 26 ታላቅ ጸጥታ ሆነ። አውቃም ታላቅ መናወጥ ሆነ። ሲያልቅ ታላቅ ጸጥታ ብቻ ሳይሆን ታላቅ ጸጥታ ሆነ። what happened in between? የማዕበሉ ጌታ ተነስቶ
ገሰጸው። ሲገስጸው ምን ሆነ? ታላቅ ማዕበልን፣ ታላቅ ነውጥን፣ ታላቅ ጸጥታ አረገው። ከዛ ምን ሆነ? ሲያዩ ጸጥ አለ። ጸጥ። ከዛ ማርቆስ ወንጌል ሳነብ የሚገርመኝ ስለምን ትፈራላችሁ ብሎ ማዕበሉን ገሰጸው ይላል። ከዛ ጸጥ አለ ይልና እጅግም ፈሩና ይላል። ከዛ ቀጥሎ ደስ የሚለው ቃሉ ራሱ በተጻፈበት በግሪክ ሁለቱ ፍርሃቶች የተለያዩ ናቸው። ያኛው የድንጋጤ ነው፣ ይሄኛው የአክብሮት ነው። ከዛ ስለምን ትፈራለህ? ጸጥ አረገው ማዕበል። ስለምን ትፈራላችሁ አለና ጸጥ አረገው። ጸጥ ሲል እጅግም ፈሩ። ይሄ ፍርሃት የድንጋጤ ፍርሃት አይደለም። የድንጋጤንና የመጥፋትን ፍርሃት ወደ አምልኮ ፍርሃት ነው የቀየረው። ይሄ የአምልኮ ነው። እንዴት አወክ? ሎክ ሰዎቹም ይላል ደቀ መዛሙርት ሰዎቹም ነፋሳትና ባህርስ እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው? ይሄ በሌክቸር አይገኝም። ይህ ሰው አብሮን እየተመላለሰ ያለ ይህ ሰው ተጨማሪ መገለጥ ዛሬ ተጨመረ። በሽተኞችን ሲፈውስ አይተውት ነበር። ለምጻሙን ሲፈውስ አይተውት ነበር። ታምራት ሲያደርግ ይሄ ግን ዩኒክ ነው። ይህ ሰው ደግሞ ሲተኛ አይተውታል፣ ሲበላ አይተውታል። ልክ እንደ እነርሱ ነው። ይህ ሰው ኖ አስፈሪ ነው። ይህ ሰው እንዴት ያለ ሰው ነው? ነፋስና ማዕበል የሚታዘዙለት እንዴት ያለ ሰው ነው? ሊስን ወገኖቼ፣ ከገሊላ ባህር ማዶ ተሻግረው ሲወጡ ወሬው ማዕበሉን ጸጥ አደረገው እኮ። ማዕበሉ ጸጥ አለ። የህይወትህን ማዕበል ጸጥ ያደርገዋል። ማዕበሉ ጸጥ አለ። የህይወትህን ማዕበል አይደለም። ምን አይነት ሰው ዱርጅስ ዋው! ለመሰላችሁ ወገኖች፣ የአምልኮ ፍርሃት ነው ፍርሃቱ። they worshiped him literally። ይህ ሰው ብቻ አይደለም። ይህ ሰው ሌላ ነው። ይህ ሰው የተለየ ነው። ነውጣቸው የአምላካቸውን ታላቅነት እንደገና ገለጠው ማለት ነው። አብሯቸው ያለው ማን እንደሆነ እንደገና ገለጠለት። ለምን? ማዕበልንና ነፋስን ገስጾ ማስቆም የአምላክ ስራ ብቻ ነው። የሚቀጥለው ምዕራፍ 9 ላይ እናየዋለን። ኃጢአትን ይቅር ማለት የአምላክ ስራ ብቻ እንደሆነ፣ ማዕበልን ነፋስን ዝም በል የአምላክነት ስራ ነው። ለዚህ ወገኖቼ ሲፈጥር ሁሉን እሱ አይደል የፈጠረው? ሲፈጥር በቃል ነው የፈጠራቸው። ነፋስ ሁን ፖም፣ ማዕበል ሁን፣ ፀሐይ ብርሃን ሁን፣ ሁሉ ሁን እየተባለ በቃል ነው የፈጠራቸው። በቃል ነው የፈጠራቸው ብቻ ሳይሆን ለዚህ ወገኖቼ፣ በቃል ነው የፈጠራቸው ብቻ ሳይሆን በቃል ነው የሚያጸናቸው። ዕብራውያን ምዕራፍ 1 ዓለማትን ሁሉ ስለ እግዚአብሔር ወልድ ሲናገር ዓለማትን ሁሉ በስልጣኑ ቃል እየደገፈ ያኖራቸዋል። በቃሉ እየደገፈ አይገርምም? ዓለምን እንደ እንቁላል እንደዚህ አድርጎ እየደገፈ ነው የሚያኖራት። እየደገፈ በምኑ? በቃሉ። ኑሪ ሲላት ትኖራለች፣ በቃሽ ሲላት ይበቃል። በቃሉ ዓለማትን መያዝ፣ በቃሉ ዓለማትን መፍጠር፣ በቃሉ ዓለማትን መደገፍ የመለኮት ባህሪ ብቻ ነው። ሰው አድርጎት አያውቅም። መዝሙር 89 ቁጥር 8 እና 9 እናነብላችኋለሁ። መዝሙር 89 ቁጥር 8 እና 9 አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው ይላል። ይህ ሰው ማን ነው እንዳሉት ማለት ነው። እንዳንተ ያለ ማን ነው? በምንድን ነው የሚደነቀው? አቤቱ አንተ ብርቱ ነህ፣ እውነትህም ይከብሃል። ቁጥር 9 የባህርን ኃይል አንተ ትገዛለህ። ባህሩን የሚገዛው እሱ ነው። የባህርን ኃይል አንተ ትገዛለህ፣ የሞገዱንም መናወጥ ዝም ታሰኛለህ። እንዴት አይነት ያለህ አምላክ ነህ! እንዴት አንተ ሞገዱን የሚናወጠውን ዝም ታሰኛለህ። ሞገድን ዝም ማሰኘት፣ ማዕበልን ዝም ማሰኘት የመለኮትነት ባህሪ ነው። ለደቀ መዛሙርቱ ያ ነውጥ ምን አመጣላቸው?
የሚያመልኩትና የተከተሉትን ጌታቸውን የኢየሱስ ክርስቶስን የመለኮት ክብር ነው የገለጠው። ነውጡ ለመገለጥ ነው። ማዕበሉ ለመገለጥ ነው። ለተጨማሪ ትምህርት ነው። ለመብሰል ነው። መለኮት እንደሆነ አምላክ እንደሆነ ዝም ብሎ ሰው እንዳልሆነ የተገለጠላቸው በሌክቸር አይደለም። መጨረሻ ላይ ጌታዬ አምላኬ ብለው የሰገዱለት መለኮታዊ ባህሪው ስለተገለጠ ነው። ነውጡ ለመገለጥ፣ መከራው ለመብሰል፣ ችግሩ ለተጨማሪ መገለጥ እንጂ ፈጽሞ ለጥፋት አይሆንም። ዘሪቱ ትበዣለሽ፣ ታድጊያለሽ፣ ትሰፊያለሽ፣ ዓለምን ትሞያለሽ የተባለችው ያቺ ትንሽዬ ዘር ልትጠፋ አትችልም። ልትጠፋ ካልቻለች ለምንድን ነው የሚያንገላታት? ለምን ነው የሚያንገላታት? ለተጨማሪ ረቨሌሽን። ይህ ሰው የተለየ ነው ለሚል መገለጥ ከተሻገሩ በኋላ አም ሹር ዘ ዲስከሽን ኢዝ እሱ አምላክ ነው። ይህ ሰው ብቻ አይደል። እሱ አምላክ ነው። አምላክ አይመስልም ነው። የያህዌን ስራ እኮ ነው የሰራው። ያህዌ የሚሰራው አምላክ ዝም በል ሲለው አይተዋል። ማበሉ በቅጽበት ዝም ጸልዮ ጠብቆ ሳይሆን ዝም በል፣ ጸጥ በል። ያህዌ አይመስልም ራሱ ነው። ይሄ ከየት ይገኛል? ይሄ መገለጥ ከየት ይገኛል? ወንድሞችና እህቶቼ መከራና ነውጥ ለእግዚአብሔር መንግስት ህዝብ ለጥፋት አይሆንም። ለተጨማሪ መገለጥና ለመብሰል ያረጋቸዋል። ልክ ወርቅ እንደሚነጥር በእሳት እንደሚበስል እንደሚጣራ መቹር እንደሚሆን እግዚአብሔር ለማቹሪቲ፣ እግዚአብሔር ለመብሰል፣ እግዚአብሔር ልጅነታችንን ለመቅረፍ፣ እግዚአብሔር አዳዲስ ነገሮችን ለማድረግ፣ እግዚአብሔር አዳዲስ መገለጦችን ለመስጠት እንጂ ለጥፋት አይሆንም ነው። ማቴዎስ 8 ማዕበሉን ጸጥ አደረገው። ምንድን ነው ትምህርቱ? እውነተኛ ደቀ መዛሙርት ሲናወጡ፣ እውነተኛ ደቀ መዛሙርት በመከራው ሲያልፉ አይፍሩ። ለምን? አዛዡ ከነርሱ ጋር ስለሆነ። ለምን? ነውጣቸው ለመገለጥ እንጂ ለጥፋት ስለማይሆን።